ሃይልያ ገና የ17 ዓመት ታዳጊ ነበር። ያንን የሚያምረውን ባለብዙ ህብረ ቀለም ጃኬቱን አባቱ የሰጠውን ኮት ለብሶ በጣም ትልቅ የሆነ ህልምን በማለም ላይ ነበር። ነገር ግን በወንድሞቹ ያቺ የሚወዳትን ኮት ተገፎ ወደ ጉድጓድ ውስጥ ተጣለ። ምን አድርጎ? ትልቅ ህልም ስላለመ እንደዚህ ህልሙን ሊያደበዝዙበት ወደ ጉድጓድ ውስጥ በወንድሞቹ የተከደው። በዚህ ቪዲዮ ላይ የምንመለከተው የዮሴፍን ታሪክ በጣም ትገረማላችሁ፣ ትደነቃላችሁ። በዛ ላይ በጣም ለህይወታችን የሚሆነውን ትምህርት እናገኛለን። ወደ ታሪኩ። ሃይልያ ዮሴፍ የሚኖረው በከነዓን ምድር ከአባቱ ከያዕቆብና ከሌሎቹ ወንድሞቹ ጋር ነበር። ታዲያ ዮሴፍ የሚያስደስተው ነገር አባቱን ማገልገል ነው። ከሌሎቹም ወንድሞቹ ጋር ሆኖ በጎችን በመጠበቅ በእረኝነት አባቱን ያገለግል ነበር። ታዲያ ግን በእረኝነት ጠብቆ በሚመለስበት ጊዜ ለአባቱ ነገሮችን የሚናገር ልጅ ነበር። ማለትም በወንድሞቹ መካከል የሆነውን ነገር ሁሉ ሄዶ ለአባቱ ያወራል። አባቱ ያዕቆብም ቢሆን ዮሴፍን በተለየ መንገድ ነው የሚወደው። ምክንያቱም የሽምግልናው ልጅ ስለነበር። በጣም ከሚወዳት ከራሔል የመጀመሪያ ከሷ ውስጥ የወጣ የማኅፀን ልጇም ስለነበር በዮሴፍ አይቀልድም። ታዲያ በዮሴፍ ሕይወት ላይ ነገሮች መለወጥ የጀመሩበትን ነገር ይሄኔ ነበረ ያዕቆብ ያደረገው። ለዮሴፍ ያለውን ፍቅር ለመግለጽ ብሎ በጣም የተለየ ህብረ ቀለማት ያሸበረቀ ኮት ገዝቶ ሰጠው። ፍቅሩን ለመግለጽ ነው ያደረገው። ነገር ግን እንዲህ አይነቱን ነገር አባቱ ያዕቆብ በማድረጉ በወንድሞቹ መካከል ደስታን አላመጣም። ይልቁንስ ይበሳጩበትና ይናደዱበት ነበር። ከዚህ የባሰው ነገር ደግሞ የመጣው ዮሴፍ ማታ ማታ በተኛ ጊዜ እግዚአብሔር የሚያሳየው ህልም ነበር። አንድ ጊዜ ዮሴፍ ከተኛ በኋላ አንዳች ህልም አየ። ከዛ ይህን ህልሙን ለወንድሞቹ ለቤተሰቡ እንዲህ ብሎ ተናገረ። አዳምጡኝ፣ ትላንትና ያየሁት ህልም ምን እንደሆነ ታውቃላችሁ? ሁላችንም በእርሻ መካከል ነበረ እና ሁላችንም ነዶ አስረን አቁመን ነበረ። የሚገርመው የኔ ነዶ ቆማ ቀረች። የሌሎቻችሁ ግን ነዶች በእኔ ዙሪያ ሆኑና ለእኔ ነብሎ ሰገዱ ብሎ ነገራቸው። በዚህ ጊዜ ግን የዮሴፍ ወንድሞች ምንም ደስተኛ አልሆኑ። ይልቁንስ እንዲህ አሉት፣ በእኛ ላይ ልትገዛ ትወዳለህን? በእኛ ላይ አንተን ማን ነው አስተዳዳሪና ገዢ ያደረገ? ይህንንም በመነጋገር ልክ እንደተከዱና ክፉ ነገር እንዳሰበባቸው አድርገው ዮሴፍን ተመለከቱት። ያን ጊዜ ግን በልባቸው ላይ አንድ ጥሩ ያልሆነ ነገር መሰነስ ጀመረ፣ ቅናት። ታዲያ ይሄ ቅናት አድጎ በዮሴፍ ላይ አንዳች በቀልን ሊያደርጉበት መስማማት ጀመሩ። ከዚህ በኋላ ነበር ነገሩን የባሰ የሚያደርገው። ዮሴፍ እንደገና ተኝቶ ህልም አለ። በዚህ ሰዓት ያለመው ህልም ታዲያ ፀሐይና ጨረቃ እንደገና 12ቱ ከዋክብቶች ለዮሴፍ ሲሰግዱ ተመለከተ። ታዲያ ይህንንም ህልሙን እንደለመደው ለወንድሞቹ ሰብስቦ ተናገረ። ታዲያ በዚህ ጊዜ ግን በነገራቸው ጊዜ ማንም ደስተኛ ምላሽ ወይም እንደ ነገሩ አይተው ዝም አላሉት። ይልቁንስ በታላቅ ቁጣና በበቀል መንፈስ በወንድማቸው ላይ ተነሳሱበት። አባቱ እንኳን ደስተኛ አልነበረም። ይልቁንስ ምን እያልክ ነው ልጄ ብሎ ገሰጸው። ነገር ግን ዮሴፍ በልቡ ላይ እግዚአብሔር ያስቀመጠበት ህልም በልቡ ቀርቶ ነበር። ከብዙ ጊዜያቶች በኋላ ከዕለታት አንድ ቀን የዮሴፍ አባት የሆነው ያዕቆብ ልጁን ዮሴፍን ወደ ወንድሞቼ እስቲ ሄደህ ተመልከት፣ በእርሻ መካከል ምን እያደረጉ ነው ብሎ ይልከዋል። ዮሴፍም እነዛ በግ ሲጠብቁ የነበሩ ወንድሞቹን ለመመልከት ያቺ በጣም የሚወዳትን አባቱ የሰጠውን ባለብዙ ህብር ቀለም ኮቱን ለብሶ ወደ እነሱ ሄደ። ነገር ግን ወንድሞቹ ገና በሩቅ ባዩት ጊዜ በውስጣቸው የነበረው ጥላቻ ተንተከተከ። እንደዚህም ብለው እርስ በርሳቸው ተመካከሩበት። ያ ህልመኛ መጣ፣ እስቲ ይህን ህልመኛ እንግደለውና ህልሙ መቼና እንዴት እንደሚፈጸም እንመለከታለን ተባባሉ። በዚህ ጊዜ ግን ከሁሉም ታላቅ የነበረው ሮቤል በሐሳባቸው አልተስማማም። እባካቸው ባንገለው ይሻላል፣ ምን ይጠቅመናል መግደላችን? ይልቁንስ ወደ ጉድጓድ እንጣለው አለ። በልቡ ግን የዮሴፍን ሕይወት ለማትረፍ አስበው ነበር። ታዲያ ዮሴፍም ወደ እነሱ በደረሰ ጊዜ እነሱ በአንድነት ሆኖ በላዩ ላይ የነበረውን ያንን ባለብዙ ህብር ቀለም ልብስ ገነጣጥለው ወደ ጉድጓድ ውስጥ ወረወሩት። እነሱም በአንድ ላይ ተሰብስበው ቁጭ ብለው ዮሴፍ ያመጣላቸውን እንጀራ ይበሉ ጀመር።
በዚህ ሰዓት ግን ተሰብስበው እየተመገቡ ባሉበት ድንገት ከአረቢያ ምድረ በዳ ለንግድ ወደ ግብፅ እየተጓዙ የነበሩ ነጋዴዎች ሲመጡ አዩአቸው። በዚህ ሰዓት ነበር ታዲያ ከዮሴፍ ወንድሞች መካከል ይሁዳ የተሰኘው እንዲህ ብሎ ሐሳብ አቀረበ። ወንድማችን ዮሴፍ ቢሞት ለእኛ ምን ይጠቅመናል? ይልቁንስ ለእነዚህ ከአረቢያ ወደ ግብፅ እየሄዱ ላሉት ነጋዴዎች ለምን አንሸጠው? ገንዘብ እናገኝበታል ብሎ አሰበ። በዚህም ሐሳብ የዮሴፍ ወንድሞች ተስማምተው ዮሴፍን ከጣሉበት ጉድጓድ አውጥተው በ20 የብር ሳንቲም ብቻ ለእነዛ ነጋዴዎች ከጉድጓድ አውጥተው ሸጡላቸው። ሕልመኛው ወንድማቸው በሰንሰለት ሆኖ ወደ ግብፅ ምድር በነጋዴዎቹ ተይዞ ሲወሰድ አዩት። በዚህ ሰዓት ታላቅየው ወንድም ሮቤል መጥቶ ጉድጓዱ ባዶ እንደሆነ ተመለከተ። በጣም ደነገጠ። እንደሸጡት እንኳን አላወቀም ነበር። በኋላ ላይ ግን ወንድሞቹ ያመጡት ሐሳብ ከዚህ የከፋ ክፉ ነገር ነበረ። የዮሴፍን ቀደው የወሰዱትን ያንን ባለብዙ ኅብረ ቀለምን ኮቱን ወስደው በፍየል ደም ነከሩትና ለአባትየው ለያዕቆብ ወስደው አሳዩት። እንደዚህም ማለት ነው፣ እስቲ ተመልከተው፣ ይሄ ለልጅህ ለዮሴፍ የሰጠኸው ባለብዙ ኅብረ ቀለም ኮት ነውን? መንገድ ላይ አግኝተህ ነው ብለው ሰጡት። በዚህ ሰዓት ያዕቆብ እጅግ በጣም አዘነ። ያዕቆብ በእውነትም ለዛ ለሚወደው ልጁ አጥልቆለት የነበረው ባለብዙ ኅብረ ቀለም ኮት ነበር። አንዳች ክፉ የሆነ እንስሳ ወይም አውሬ አጥቅቶት ነው ብሎ በጣም አዝኖ ተንሰቅስቆ አለቀሰ። ሐዘኑም እጅግ በጣም ብርቱ ነበር። ምክንያቱም እጅግ በጣም ይወደው ነበርና ማንምም ሊያጽናናው አልቻለም። በነገራችን ላይ ይህንን ቪዲዮ ተመልከታችሁ እየተጠቀማችሁበት ከሆነ አሁኑኑ ከዚህ ቪዲዮ የምታገኙትን መልካም ነገር ለሌሎች ሰዎች ማጋራት ይቻላል። ይህንንም ቪዲዮ ላይክ በማድረግና እንደዚህ አይነት ቪዲዮዎች ሲመጡላችሁ መጀመሪያ ወደ እናንተ እንዲደርስ ሰብስክራይብ አድርጉት። እርግጠኛ እንደዚህ አይነት የመጽሐፍ ቅዱስ ታሪኮች ብዙዎችን እንደሚያልጹና ለብዙ ሰዎች መፈታት ወይም ደግሞ መለወጥ ምክንያት እንደሚሆኑ እናምናለን። ስለዚህ አሁኑኑ ሼር በማድረግ አገልግሉ። ወደ ታሪኩ እንመለስ። ዮሴፍ ታዲያ በግብፅ በደረሰ ጊዜ ለፈርዖን የጠበቆች አለቃ የሆነው በጲጢፎራ ቤት ተሽጦ ነበር። ዮሴፍ በዛ ባርነት ውስጥ እንኳን በነበረ ጊዜ እግዚአብሔር አብሮት ስለነበረ በሚያረገው ነገር ሁሉ ይከናወንለት ነው። በዚህም ምክንያት ይህንን ነገር የተረዳው አለቃው ጲጢፎራ ዮሴፍን በቤቱ ሁሉ ላይ አለቃ አድርጎ ሾመው። ዮሴፍ የነካው ነገር በሙሉ ይከናወንና ይባረክለት ነበር። በዚህ ጊዜ ግን አንዳች ነገር ሆነ። ያ የዮሴፍ ግርማ ሞገስና ውበት በጲጢፎራ ሚስት ዘንድ ዓይን ውስጥ ገብቶ ነበር። ታዲያ አንዳች ነገር እንዲያደርግላትና አብሯት እንዲተኛ ታስገድደው ጀመር። በዚህ ሰዓት ግን የዮሴፍ ምላሽ እንዲህ ነበር፣ እንዴት አምላኬን እግዚአብሔርን እበድላለሁ የሚል ነው። ይሄ ምላሹ ግን የጲጢፎራ ሚስት አላስደሰታትም። ስለዚህ እንዲያደረገች ልብሱን ያዘችና በግድ ከእሷ ጋር እንዲተኛ ሞገተችው። ዮሴፍ ግን እምቢ ብሎ ልብሱን ጥሎላት ሸሽቶ ሄደ። በዚህ ሰዓት ነበረ ልክ ያልሆነ ውንጀላ ዮሴፍን የወነጀለችው። በእጇ ላይ ያለውን ልብስ ይዛ ዮሴፍን አስገድዶ ሊደፍረኝ ነበረ ብላ ለባሏ ከሰሰችው። በዚህ ሰዓት ጲጢፎራ ዮሴፍን ለእስር ቤት አሳልፎ ሰጠው። በጣም የሚያሳዝን ጉዳይ ነው። ዮሴፍ በዚህ ሰዓት በባርነት መሸጦች። በዚህ ሰዓት ጲጢፎራ ዮሴፍን ለእስር ቤት አሳልፎ ሰጠው። በጣም የሚያሳዝን ጉዳይ ነው። ዮሴፍ በዚህ ሰዓት በባርነት መሸጥ ብቻ ሳይሆን በባርነት በነበረበት ምድር በእስር ውስጥ ራሱን ሆኖ አገኘው። ነገር ግን አሁንም ቢሆን ከዮሴፍ የማይለይ አንዳች አካል ነበረ። እግዚአብሔር ከዮሴፍ ጋር ነበረ። ከዮሴፍ ጋርም ስለነበረ አሁንም በሚሠራው ሥራ ሁሉ ሞገስን ሰጥቶት ነበር። ስለዚህ በእስር ቤቶቹ አለቃ ዘንድ ዮሴፍ ሞገስ አገኘ። ታዲያ ከዕለታት አንድ ቀን የፈርዖን እስረኞች የነበሩ ማለትም በፈርዖን ቤት ሲያገለግሉ የነበሩ ሁለት ሰዎች በዛ እስር ቤት ውስጥ ታስረው ነበር። ተኝተው በነበሩበት ጊዜ ሁለቱም ሕልም አለሙ። እነዚህ መካከል አንደኛው ጠጅ አሳላፊ ሲሆን፣ ሌላኛው ደግሞ በወጥ ቤት ውስጥ የሚሠራ ጋጋሪ ነበረ። ታዲያ ሁለቱም ተመልክተውት የነበረውን ሕልም ማንም ሊፈታላቸው አልቻለም ነበር።
በዚህ ሰዓት ግን ሕልም የመፍታት ስጦታ እግዚአብሔር ለዮሴፍ ሰጥቶት ነበርና እንዲህ ብሎ ጠየቃቸው። እስቲ ንገሩ፣ ምንድነው የተመለከታችሁት ሕልም? ሕልማቸውንም በነገሩት ጊዜ ዮሴፍ እንደሚገባ አድርጎ ፈታላቸው። የሕልማቸው ትርጓሜ አንደኛው ወደ መልካም ሥራው ተመልሶ እንደሚገባ በ3 ቀንም ውስጥ ተመልሶ እንደሚሾም ሲሆን፣ ሌላኛው ግን በሚያሳዝን ሁኔታ በጥፋቱ አማካኝነት እንደሚገደል ነገራቸው። ዮሴፍም እንደተናገረው ልክ እንደዛው ተደረገባቸው። በዚህ ሰዓት ታዲያ ዮሴፍ ጠጅ አሳላፊው ወደ ሥራ ስትመለስ ግን እንዳትረሳን አስታውሰኝ ብሎት ነበር። በሚያሳዝን ሁኔታ ግን ያ ጠጅ አሳላፊው ዮሴፍን ከናካቴው መፈጠሩ ረስቶት ነበር። 2 ዓመታት ሙሉ ማንም አላስታወሰው። ከዕለታት አንድ ቀን ግን ፈርዖን በተኛበት አንዳች ሕልም አለመ። በጣም የሚያስጨንቅ ሕልም ነበር ያለው። ሕልሙንም ሊፈቱለት ማንም አልቻለም ነበር። በዚህ ሰዓት ነው ታዲያ ያ ጠጅ አሳላፊው ከ2 ዓመት በፊት መልካም ያደረገለትን ዮሴፍን ያስታወሰው። ወዲያውኑ ዕብራዊው ዮሴፍ እስር ቤት ያለው ሕልም ሊፈታ እንደሚችል ስላስታወሰ ለንጉሡ ለፈርዖን ነገረው። ፈርዖንም ዮሴፍን ከእስር ቤት አቻኩሎ ባስጠራው ጊዜ ዮሴፍ በንጉሡ ፊት ቆሞ እንዲህ ብሎ በታላቅ ትሕትና ተናገረ። እኔ ሳልሆን እግዚአብሔር ይህንን ሕልም ይፈታዋል። ሕልሙንም በነገረው ጊዜ ሕልሙም ፍቺውን እንዲህ ብሎ ዮሴፍ ለንጉሡ ፈርዖን ነገረው። 2 ሕልሞች እንደዚህ ነው። የመጀመሪያው 7 ዓመት ታላቅ የጥጋብ ዘመን በግብፅ ምድር ላይ ይሆናል፣ ብዙ መትረፍረፍ ይሆናል። ቀጥሎ ግን ያለው 7 ዓመት በመላው ዓለም ላይ ረሃብ እንደሚሆን ነገረው። ከዚህም ግን አስቀጥሎ ለፈርዖን ዮሴፍ እንዲህ ብሎ መከረው። ፈርዖንም በዚህ ሰዓት በጥጋብ ዘመን ላይ አንድ አስተዋይ ጠቢብ ሰው በስፍራው ላይ አስፈ ከዛም በጥጋቡ ዘመን እንዲያጠራቅም ያደርግ። ከዛ በረሃቡ ዘመን ላይ በሚመጣው ምናልባት ምድርን ያተርፍ ይሆናል ብሎ መከረ። ፈርዖን ግን በዚህ ሰዓት በጣም ተገረመ። እንደ ዮሴፍ አይነት ያለ በመላው ግብፅ ውስጥ ልናገኝ እንችላለን? በእውነት ዮሴፍ የአማልክት አምላክ መንፈስ ከእርሱ ጋር አለ። በዚህም ምክንያት ዮሴፍ በመላው ግብፅ ውስጥ 2ኛ ሰው ተደርጎ ተሾመ። ፈርዖንም እጅግ ስለወደደው ባለው ነገር ሁሉ ላይ ሾመ። ይህ ሲሆን ዮሴፍ ገና 30 ዓመቱ ነበር። ታዲያ ድርቁ በመላው ዓለም ላይ በበረታ ጊዜ ያዕቆብ ምናልባት ከግብፅ እህል ይገኛል ብሎ ልጆቹን ወደ ግብፅ ይልካል። ከነሱ መሃል ግን ቢንያም የተባለውን ታናሹን ልጁን አብሯቸው አላክም ነበር። ምክንያቱም ዮሴፍን የሚያስታውሰው ብቸኛው ወንድሙ ነበር። እነዛ ወንድሞቹ ታዲያ ወደ ግብፅ መጥተው ዮሴፍ ማን እንደሆነ ሳያውቁት በእግሩ ስር መጥተው ተደፉ። ዮሴፍ ግን ወዲያውኑ ወንድሞቹ እንደነበሩ አስተዋለ፣ አወቃቸው። ነገር ግን የራሱን ማንነት አልገለጠላቸውም ነበር። እንዲያው በአስተርጓሚ ያዋራቸው ጀመር። ምናልባትም ልባቸው እንዴት ሆኖ እንደሆነ ሊፈትናቸው ስለፈለገ እንደዚህ ብሎ ወነጀላቸው። እናንተ ሰላዮች ናችሁ፣ ግብፅ ምን አይነት አቋም እንዳላት ልትሰልሉ የመጣችሁ የተላካችሁ ናችሁ አይደል አላቸው። በዚህ ሰዓት ድምፃቸው እየተንቀጠቀጠ ለማሳመን ይጣጣሩ ነበር። እኛ ያዕቆብ የተባለ የአንድ ሰው ልጆች ነን፣ 12 ነበርን፣ ከመካከላችን ግን አንደኛው የለም። አሁን ደግሞ 10 መጣን፣ አንደኛው ደግሞ በቤት ነው ብለው ተማማሉ። በዚህ ሰዓት ዮሴፍ አይኖቹ ፈጠጡ። ስለ ቢንያም እያወሩ እንደሆነ ገባው። ታዲያ ያ ቢንያም ማለት ብቸኛ የእናት የአባቱ ልጅ ስለነበረ ማየት ፈለገ። ምናልባትም እኔን እንደሸጡኝ ሸጠውት ይሆናል ብሎ ሳያስብ አይቀርም። ይልቁንስ ፈተናውን ገፋ አደረገባቸውና እውነታችሁን እንደሆነ ማቀው በዚህ ነው፣ እናንተ ሄዳችሁ ያንን ወጣቱን ወይም የእኛ ታናሽ ነው ያላችሁትን ልጅ ይዛችሁት ነው አላቸው። ይህንንም ለማስያዣ እንዲሆን ስምዖን የተባለውን በእነሱ ፊት ወስዶ በወህኒ ቤት አሰረው። ስልቻቸውንም በእህል ሞልቶ ይዘውትም መጥተው የነበረውን ገንዘብ እዛው እህላቸው ውስጥ አስቀምጦ በድብቅ ሸኛቸው። በሚቀጥለው ግን ተመልሰው በመጡ ጊዜ ቢንያም አብሯቸው ነበር። በዚህ ሰዓት ዮሴፍም ታላቅ የእንግዳ ግብዣ አደረገላቸው። ትልቅ ገበታ አዘጋጅቶ ጋበዛቸው። በዚህ ሰዓት ግን ሲመልሳቸው አሁንም ፈተናው አላቆመም ነበር። በታናሹ በቢንያም ስልቻ ውስጥ አንድን የብር ዕቃ አስቀመጠና ቀስ ብሎ ሰደዳቸው። በሄዱ ጊዜ ግን ሰራዊቶቹን ወታደሮቹን ልኮ አስቆማቸው። በዚህ ሰዓት እነሱ ደንግጠው ቆሙ። ወዲያውንም ስልቻቸው ሲፈተሽ በቢንያም ስልቻ ውስጥ የተገኘውን ያንን የብር ዕቃ አገኙት። ወዲያው ተመለሱና ወደ ቤተ መንግሥቱ ተወሰዱ።
ታዲያ በዚህ ሰዓት ማወቅ የፈለገው አንድ ነገር አለ። እሱን ክደውት አሳልፈው እንደሰጡት ይሄኛውንም ታናሽ ወንድማቸውን ክደው አሳልፈው ይሰጡታል የሚለውን ነበር። በዚህ ሰዓት ግን ልባቸው ተለውጦ ነበር። ይሁዳ የተሰኘው ወንድማቸው ብድግ ብሎ መጣ። እባክህ ቢንያምን እንዳታስረው፣ ይልቁንስ እኔን በሱ ፋንታ ውሰደኝ። ምክንያቱም ይህንን ታናሽ ወንድማችንን ወደ ቤት ይዘነው ካልተመለስን አባታችን በልብ ድካም ይሞታል፣ ይህንን ሐዘን መቋቋም አይችልም ብሎ ነገረው። ከዚህ በኋላ በእውነትም እነዚህ ወንድማማቾች ክፋታቸውን ትተዋል። ይልቁንስ የንስሐ ድምፅ ማሰማት ጀምረዋል። በይሁዳ ንግግር ዮሴፍ አላስቻለው፣ አለቀሰ። ከዓይኖቹ እንባ አመለጡት። በሙሉ ሁሉንም ከክፍል ውስጥ እንዲወጡ ዮሴፍ አዘዘ። ምንም እንኳን ግብፃውያኖቹ ዮሴፍ ምን እያደረገ እንደሆነ ባይገባቸው መታዘዝ ስለነበረባቸው ከክፍሉ ወጡ። ዮሴፍና የዮሴፍ ወንድሞች ብቻ በክፍሉ ውስጥ ይቀራሉ። የዮሴፍ ወንድሞችም እጅግ በጣም ተደናግጠውና ምን ሊካሄድ እንደሆነ ባለማወቅ ጸጥ ብለው ቆመው ፊት ለፊት ያዩ ነበር። በዚህ ሰዓት ነበር ዮሴፍ ያልጠበቁትን ነገር የገለጸው። እንደዚህ አላቸው፣ እኔ ወንድማችሁ ዮሴፍ፣ አባቴ እስካሁን በሕይወት አለን አላቸው። የዮሴፍ ወንድሞች ምንም አልቀረላቸው። ይልቁንስ በድንጋጤ ባሉበት ፈዘው ቃሉ። መንቀሳቀስ አቃታቸው። የሰሙትን ነገር ማመን አልቻሉ። በዓለም ላይ ያለው ይሄ ታላቅ ንጉሥ ለካ ወንድማቸው ነበር። ዮሴፍ ግን በዚህ ሰዓት እንባዎቹን ከዓይኑ እያፈሰሰ ኑ ወንድሞቼ ወደ እኔ ኑ አላቸው። ስላደረጋችሁብኝ ነገር አትፍሩ። እናንተ በክፋት ተነሳስታችሁ አደረጋችሁብኝ፣ እግዚአብሔር ግን ለመልካም አደረገው አላቸው። እግዚአብሔር ወደዚህ አስቀድሞ የላከኝ የብዙዎችን ነፍስ እንዳድን ነው በማለት ወንድሞቹን እያቀፈ ይስማቸው ጀመረ። በሚያስገርም ሁኔታ ዮሴፍ በልጅነቱ ሲመለከተው የነበረው ሕልም በዓይናቸው ፊት እየተፈጸመ ነበረ። ዮሴፍ ለካ ወንድሞቹን ለማዳን የተላከ ሰው ነው። በዚህ ሰዓት በመላው ግብፅ ውስጥ በቤተ መንግሥት ውስጥ የዮሴፍ ወንድሞች በዮሴፍ ቤት እንደተገኙ እንደመጡ ተወራ። ይህንንም ወሬ ፈርዖን በሰማ ጊዜ እጅግ ደስ አለው። ወዲያውንም ዮሴፍን አስጠርቶ እንዲህ አለ፣ በል አሁኑኑ አባትህንና መላው ወንድሞችን ቤተሰብህን ወደዚህ አስመጣ፣ በግብፅ ያለው መልካም ነገር ሁሉ ለነሱም ደግሞ ነው ብሎ ቃል ገባለት። ከዚህ በኋላ ዮሴፍ ወንድሞቹን በጣም በብዙ እህል በብዙ ወርቅና ብር ሽልማትም አድርጎ አስታጥቆ ወደ ቤታቸው ላካቸው። ከሁሉም በላይ ግን እንዲህ በሉልኝ ብሎ መልእክት ላከ። ለአባቴ ሄዳችሁ ዮሴፍ ልጅህ በሕይወት አለ አልሞተም፣ ይልቁንስ በመላው ግብፅ ላይ አስተዳዳሪ ነው በሉልኝ አለ። ታዲያ ይህንን ወሬ በሰማ ጊዜ ያዕቆብና ልጆቹ እንደገና ደግሞ 70 የሚሆኑ በከነዓን ይኖሩ የነበሩ ዕብራውያኖች ዮሴፍ ወዳለበት ወደ ግብፅ ለመኖር መጡ። በጣም የወደው ከነበረ ከልጁ ከዮሴፍ ጋር በድጋሚ ተገናኘ። በዚህ ሰዓት ግን ያዕቆብ አርጅቶ ሊሞት ስለነበረ ሁሉንም ልጆቹን ጠርቶ ባረካቸው። የዮሴፍ ወንድሞች ግን አባታቸው ያዕቆብ ሊሞት እንደሆነ ባወቁ ጊዜ ፈሩ። ምክንያቱም ዮሴፍ አሁን ደግሞ ትላንት ባደረግንበት ነገር ይበቀለናል ብለው አስበው ነበር። ዮሴፍ ግን በምላሹ እንዲህ ብሎ ነገራቸው፣ አትፍሩ፣ እናንተ እኔ ላይ ነገር ለክፉ አደረጋችሁ፣ እግዚአብሔር ግን የብዙ ሰዎችን ነፍስና ሕይወት ለማዳን ለመልካም ተጠቀመበት። ታዲያ እኔ ማን ነኝ? በእግዚአብሔር ፊት ራሴንም አደርገው፣ እናንተንስ በበቀል የምጠቀምባችሁ፣ ስለዚህ አትፍሩ ብሎ መለሰላቸው። ዮሴፍም የልጅ ልጆቹን አይቶ አርጅቶ ብዙ ዘመን ኑሮ ነው የሞተው። ከመሞቱ በፊትም ለዕብራውያኖች ጠርቶ እንደዚህ ብሎ ተናገራቸው፣ እግዚአብሔር ቃል የገባውን ቃል ኪዳኑን ያከብራል። ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ቃል ኪዳን ያከብራል። ስለዚህ እናንተንም ከዚህ ግብፅ ምድር አውጥቶ ቃል ወደ ገባላችሁ ወደ ከነዓን ምድር ያስገባቸዋል። ታዲያ አደራ ወደዛ ምድር በገባችሁ ጊዜ የእኔንም ሬሳ ይዛችሁ ወደዛ ምድር ሂዱ። ይህንንም ቃል ካስገባቸው በኋላ ዮሴፍ በመልካም ሽምግልና በአልጋው ላይ በተኛበት በሰላም አንቀላፋ። ዮሴፍም በግብፅ በሞተ ጊዜ የእሱ አጥንት በሬሳ ሳጥን ማስቀመጫ ተቀመጠ። ምክንያቱም ዮሴፍ ቃል ኪዳን አስገብቷቸው የነበረው ታሪክ እስኪፈጸም ድረስ ቃል ኪዳናቸውን ጠበቁ።
ከብዙ ዓመታት በኋላ ሙሴ ከግብፅ ምድር መላው እስራኤልን ይዞ በተመለሰ ጊዜ ቃል ባስገባቸው መሠረት የዮሴፍን አጥንት ተሸክመው ነበረ ወደዛች ወደ ከነዓን ምድር ሲሄዱ የነበሩት። ማለትም በዛ በቀይ ባህር ሲሻገሩ፣ በምድረ በዳው ሲሄዱ፣ እያንዳንዱን ጦርነትና ውጊያ ባደረጉ ጊዜ እንኳን የዮሴፍን አጥንት ተሸክመው ነበር የሄዱት። በስተ መጨረሻ በሴኬም ዮሴፍ ቃል ኪዳን አስገብቷቸው በነበረው ስፍራ አኖሩት።